ሰላም ቤተሰቦች እንዴት ቆያችሁ? ዛሬም የአማርኛ ፊደሎችን ለማንበብ ተዘጋጅተናል ማለት ነው። በዛሬ ትምህርታችን የአማርኛ ሰባቱን ፊደሎች ወደ ጎን እናነባለን። ይህን ከጨረስን በኋላ ደግሞ ወደ ታች እናነባለን ማለት ነው። ስለዚህ እነዚህን ፊደሎች የአማርኛ የመጀመሪያ አካባቢ ፊደሎች ስለሆኑ በጣም እነዚህን በደንብ ካነበባችሁ በደንብ ከተረዳችሁ ሌሎቹ ብዙም አይከብዱም። ከነዚህ ጋር ስለሚመሳሰሉ ድምጻቸው፣ አቆጣጠራቸው እንደዚህ ወደ ታችም ወደ ጎንም ሲነበቡ በጣም የሚመሳሰል ነገር ስላለው ሁሌ ጀማሪዎች ማድረግ ያለባችሁ ቢያንስ እስከ አ ፊደል ወይም እስከ በ ፊደል በደንብ ወደ ታችም ወደ ጎንም ማንበብ እነዚህን ተለማመዱ ማለት ነው። ያው እኛ ኦንላይን እናስተምራለን እና ኦንላይን መማር የምትፈልጉ ተማሪዎች የ251 9 2024 775 ወይም 092024 775 ብላችሁ ሴቭ በማድረግ በኢሞ በቴሌግራም እና በዋትሳፕ ብትደውሉልን አሊያም በቀጥታ ብትደውሉ በማንኛውም ሰዓት ከኛ ጋር ትምህርታችሁን መማር ትችላላችሁ ማለት ነው። ለጀማሪ ኦንላይን ከኛ ጋር ስትማሩ አብዛኛው ሰው የሚወስድበት ጊዜ 3 ወር ነው። ያው በጣም ስራ ቢዚ የማትሆኑ ምናምን እንደዚህ በስራ የምትጨናነቁ ምናምን ከሆነ ምናልባት 4 ወር፣ ከዛ ውጭ ግን ነፃ ከሆናችሁ በነፃነት ያላችሁን ሰዓት ከኛ ጋር የምትማሩ ከሆነ ከ3 ወር በላይ መጨረስ አትችሉም። የስንት አመት ጊዜያችሁን የስንት አመት ህልማችሁን ከኛ ጋር በመምጣት ማሳካትና ራሳችሁን መቀየር ትችላላችሁ ማለት ነው። አሁን ወደ ትምህርቱ እንሄዳለን። ያው የመጀመሪያው ፊደል እንደሚታወቀው ሀ ነች። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ብለን እናነባዋለን። እንድገመው እስኪ ሀ ሁ ሂ ሃ ሄ ህ ሆ። እሺ ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ መ mu ሚ ማ ሜ ም ሞ መ mu ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ። እሺ ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ። እሺ አሁን ወደ ጎን ማንበብ ጨርሰናል። አሁን ደግሞ ልክ እንደዚህ እያንዳንዱ ሁለት ጊዜ እየደጋገምን ፊደሎችን ወደ ታች እናነባለን ማለት ነው። አሁን ለምሳሌ አንደኛ ፊደሎችን ወደ ታች፣ ይሄ አራተኛ ፊደል ነው። አራተኛ ፊደሎችን ወደ ታች እንደዚህ እናነባለን። እናንተም ተከትላችሁኝ እየደጋገማችሁ ከኔ ጋር ተለማመዱ ማለት ነው። መማር የምትፈልጉ ያው ስልኬን ሴቭ በማድረግ እኔ ጋር በኢሞ በቴሌግራም በዋትሳፕ መደወል ትችላላችሁ። ይሄንን እንዳትረሱ። በተጨማሪም ደግሞ ብዙ የትምህርት ቪዲዮዎችን ስለምንለቅ ፎሎ፣ ሰብስክራይብ በማድረግ ተከታተሉን። ሀሳባችሁንም ኮመንት ላይ ያሳውቁኝ ማለት ነው። እሺ አሁን ወደ የመጀመሪያ ፊደሎች እነዚህን ወደ ታች ወደ ማንበብ እንሄዳለን። እሺ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ሁ ሉ ሁ ሙ ሱ ሩ ሱ
ሹ ቁ ቡ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ሃ ላ ሃ ማ ሳ ራ ሳ ሻ ቃ ባ ሃ ላ ሃ ማ ሳ ራ ሳ ሻ ቃ ባ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ሄ ሌ ሄ ሜ ሄ ሴ ሬ ሴ ሼ ቄ ቤ ህ ል ህ ም ስ ር ስ ሽ ቅ ብ ህ ል ህ ም ስ ር ስ ሽ ቅ ብ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ። ያው ሙሉ ፊደላት የዛሬ ያዘጋጀውላችሁ ይህንን ይመስል ነበር። ከነዚህ ቀጣይ ያሉ ፊደሎችን ማን እስከ መጨረሻው እንደዚህ አነብላችኋለሁ። ሰብስክራይብ ላይክ በማድረግ እናንተ ደግሞ ተከታተሉ። ለሌሎች ደግሞ እንዲማሩባቸው ያው ብትችሉ ሼር አድርጋችሁ ላኩ ማለት ነው። መልካም ጊዜ ከእናንተ ጋር ይሁን። ሰላም ሆኑልኝ።